ምድረት እኔም ወንድሞቼ እንዴት ነኝ? አለባበሴን ወደዳችሁት? የሆነ ቆረቆዳ ጭራሮ ነገር ነው የምትመስዩ። ምንድነው የምትመስለው? በመድኃኒዓለም አሁን አንቺን የት ነሽ? እናንተ ገና ስልጣኔ ስለማይገባችሁ የኔ አለባበስ የኔ አውትፊት አይገባችሁም። ምድረስ ሰገጤ አሁን እናንተ የኔ ወንድም ናችሁ። if you need ማለት ነው ላሰለጥናችሁ እችላለሁ ስልጣኔ። ወይኔ አንቺ ምንድነው የመሰልሽው? መስጠት የለሽም እንዴ? አንቺ ጓደኛው አይደለሽ እንዴ? አብራችሁ ስትመጡ አልነግሪያትም? ይቅር በይኝ በእናትሽ። ቆይ መች ነው የሚሞላልሽ? ወይኔ በስተወሳ ላይ ተቋርኩት። እንዴት ነኝ? እስቲ በእናትሽ። ደህና ነሽ? ቆንጆ ነው። ነይ እዚህ ትመስላለች። አየው ደግሞ መጡልን። እንዴት ናችሁ? ሲሃና አይንሽ ምንድነው የመሰልሽው? የቱ ጋር? እስቲ ወይኔ አንቺ ምንድነው የመሰልሽው? መስጠት የለሽም እንዴ? አንቺ ጓደኛው አይደለሽ እንዴ? አብራችሁ ስትመጡ አልነግሪያትም? አላየሻትም? ኧረ እኔ አላየሁትም። አይተሽኛል ግን ወንድሜ በጣም ነው የምወድ። ደግሞ ልብስን ካልሲን አጠብኩልክ። ብር ነው አይፈልግሽው? የለኝም። አሁን ከዚህ ጥፊ በጥፊ እንዳልሽ። አረ ነው ቆይ ባልሰራልክ። ከዚህ ጥፊ ያልኩሽ አይደል እንዴ? ሂጅ ከዚህ። እት ደግሞ ወደ ሌላኛው ወንድሜ ልሂድ እንጂ ምን አይነት ችግር ነው? የወንድሜ ፍቅረኛ ደህና ነሽ? ወደ ወንድሜ እየሄድሽ ነው? አዎ ወደሱ እየሄድኩ ነው። በቃ አንቺ 1000 ስጪኝ፣ እኔ ወደሱ ከመመለስ ከዛ ከሱ ትወስጃለሽ ከወንድሜ። ደሞ ላንቺ ምን ችግር አለው? ምን በጣም እንደሚቆጨኝ ታውቃለህ? ምንድነው? አንተን ያላወቅኩበት ጊዜ ካላንተ የኖርኩት ኑሮ የሳቁት ሳቁል ይቆጨኛል። ግን አሁን በፊት ከኖርሹ በላይ ትኖሪያለሽ። እሱማ ከበፊቱ በላይ ስቃለው ደሰታለሁ። የበፊቱ ማስተካከል ባልችልም ወደፊት ካለኔ አንድ ደቂቃ እንዳትቆይ ለማድረግ ቃል ገባለሁ። እውነት እውነት ላይኔ ነበር ከኔ ሳይሆን ቀረወይኔ ቀያ በቃ እንደዚህ ነው የምትሰሚ? እና እንዴት ልሳምህ? እቅፍ አድርገሽ ነው? አልፈልግማ። ምን ነው አኮረፍሽኝ እንዴ? ቅድም የማንን ድምጽ ነበር የሰማሁት? የማዘርን እኮ ነው። መጀመሪያ እንደዚህ አትለኝም ነበር እንዴ? መች ጠየቅሽኝ? ባልጠይቅም አይታ ማወቅ ነበረብህ። እና አሁንም አኮረፍሽ? አይ አላኮረፍኩም።